እና ቤተሰቦች ምቀኝን ከጎኔ ዞር ሳረግ ያው 50 ሺህ ሰብስክራይብም ገብቻለሁ ደስተኛ ሆኛለሁ ረሜ አይመጣም ነው ምንድነው የምትዩ ምንድነው የምትጨቀጭቁ አንድ ሴተኛ ቀረው ነው እንደሚያርግሽ ባክሽ ወደዛ ገደል መግባት ትችያለሽ አልከተወኝ ወደዛ ሰላም እንዴት ናችሁ ውድ የዳጊ ሳቅ ቲዩብ ቤተሰቦች እንደምናችሁልኝ እኔ ደህና ነኝ ያው ዛሬ እንግዲህ ከመወዳቸው ጓደኞቼ ጋር አንድ ፕሮግራም ይዤ መጥቻለሁ ያው ፕሮግራሙም እንግዲህ እዚህ ጋር ምን ይታያችኋል እዚህ ጋር ኬክ ምን የኬክ ስፖንሰር አግኝታችሁ ነው ማስተካከል ነው አይደለም እዚህ ጋር 50 ሚል ይታያል 50 ምንድነው 50 መቼም እድሜ አይደለም እድሜ የዳኒ ነው 50 እድሜ የዳኒ ልታከብረው 50 የዳኒ ልታከብረው በጣም በዛ እኮ ከሴት ከበት ለምን አንደኛው ዳጊ ሳቅ ኬክ እና ባይዘው በጣም ህልሜ ወደፊት ሰርቼ ኬክ ቤት መክፈት ፈልጋለሁ ይሄ ነገር አልኮል አይደለም አልኮል አይደለም ኧረ እንትን ነው ለፕሮግራሙ ድምቀት ነው እሱ እንጂ መጣጥ ከፈለክ የካፕል አረከው ግን የካፕል አረከው እኔ ብዙም የዲኮር አሰራር አላውቅም ለዛ ነው ብቻ አላክሲ ማለት እኛን ማለት ይጠራል እንደዚህ ሌሎች ጠርሙሶች መኖር ነበረባቸው ይሄ በቃ ጠጣ ሁለቱንም መጠጣት ፈልገህ ነው አይደል መጠጥ መስሎ ምንም አልኮል የለም ሰማ ዳኒ ለሌላ ነገር ታስባለህ ሁለት ብርጭቆ አስቀምጥ እኔ ራሴ ምርሳ አይ ዳጊ ግን በጣም ነው ሞዲ በጣም ከብረ እዚህ ጋር የምታዩት 50 ቁጥር በመጀመሪያ ደረጃ እሺ በፈጣሪ እርዳታ እሺ በመቀጠል ደግሞ በእናንተ ውድ ጓደኞቼ እገዛ እርዳታ በመቀጠል ደግሞ በእናንተ ውድ የማዳም ቅመሞች እርዳታ 50 ሺህ ሰብስክራይብ መግባቴን በማስመልከት የሚመጣ ሰው አለ ባይዘው የቀረ ሰው አለ እየጠበቀን ነው እስከዛ ድረስ ያው ፕሮግራሙ ምን እንደሆነ ልንገራችሁ ብዬ ነውና ባይዘው በጣም ነው ማመሰግናችሁ በጣም ነው ማከብራችሁ መወዳችሁ ጓደኞቼ ባለፈው ለታ በተፈጠረው ነገር ያው በአንድ ሰው ምክንያት እናንተ ላይ ያልተገባ ድርጊት አሳይቻለሁና በመጀመሪያ ለሱ በጣም ይቅርታ እናንተ እንጠይቃለሁ እና 50 ሺህ ሰብስክራይብ መግባቴን በማስመልከት ነው የሁሉ ፕሮግራም ስለ አንድ ኬክ አድርጌ ይገርምና አይ ያምራል ኬኩ ግርግር ያለው ኬክ ነው አረ ወከበሽ ግን ባለፈው አክብራል ለታይ ምትር ኬክ ናታ እዩኝ ተወዳጅ ባለፈው ግን አክብረን አይ ባለፈው ያው አንድም ባለፈው ጉዳይ እንትን ልላችሁ ነው እናንተንም የጠራኋችሁና የሚመጣ ሰው አለ አንድ ላይ ብንወራ ይሻላል ብዬ ነው እሱ ገባችሁ አይደል እዚህ ጋር ደርሻለሁ ምን ተስለተባለ ባለፈው ፕሮግራም ለነገር አበላሽ ይሆን ኖርማል ናቸው ማለት እንጃ ከሰው ኬክ ይሸጣል ኬክ እኮ በጣም ጥንቃቄ የሚፈልግ ምግብ ነው ፍሪጅ ውስጥ ነው ራሱ ለደቂቃ ውጭ መቀመጥ ኦኬ ከሰው እጅ ገዝተሽ ፍሪጅ ውስጥ ያስቀምጪ ነው መጣች ያው መጣች ያው እዚህ ማይቲ ነይ እንዴ ሰላማት ላይ ነው እንዴ አንተ የነፈርን ሸር የለ ደብሯል ነይ ያው መጣች ሁለት ኦኬ ባይዘው ይሷራስ በባለፈው እንትን ደብሯታልና አንድም ይሄን ፕሮግራም ያው በቃ ሙሉ ሆነናል አሁን ኦሬዲ ተረስተንሽ ነው ሙሉ ፕሮግራሙን ለመጀመር ምን ሙሉ ፕሮግራም ነው አልኩ ረቢስ ይታለ ሙሉ ሆነናል ማለት ነው አይ በቃ በቂ ተውነን ብዬ ስላሰብኩኝ የጠራሁት እናንተ ሙሉ ያስከና አይ የምሬ ነው እግዚአብሔር ምክንያቱም እኔ ይወለ አስፈላጊ መስሎ አልታየኝም ይሄ የኔ ፕሮግራም ነው አይደል እዚህ ጋር 50 ሺህ የገባሁት እኔ ነኝ አይደል አይ አንተ መግባት እንዳትደውል አንተ ይባራና እንደ ምን ሆነ ነው የምረን ነው እንዴ አረ ደውል ለዝም የምሬ ነው አይ እንዳትደውል የምጣቱ እንዳትደውልለት አልኩ ዳኒ እንዳትደውልለት አልኩ ባለፈው ለታ እኔ እንደዚህ ማስመሰል ምናምን አይነት አልፈልግም እኮ ደገሰልህ ባለፈው እንዴ እኮ አልፈልግም ስላልፈለኩ ነው እሱ መደገሱ ሳይሆን እንጂ እኔ የኬክ አምሮት ኖሮኝ አይደለም ሁለት ጊዜ እዚህ ጋር ኬክ እንትን ምለው ያ ፕሮግራም አልተመቸኝም ያን ፕሮግራም አልፈልግም እሱ የሚያዘጋጅልኝን ፕሮግራም አልፈልግም በቃ
ኧረ ተው ዳጊ ክፋት ዳጊ ክፉ መናገር አይደለም አልፈልግም ማለት ነው። ዝም በሉ ቁጭ በል ዝም በሉ እንዳይደብሩ። አልፈልግም። ይሄ የራሴ ፕሮግራም ነው። እኔ በፈለኩት መንገድ ነው አይደል ማክበር ያለብኝ። እሱ እኔ ደብሮኝ ፕሮግራሙ ቢኖር ምን ዋጋ አለው? እኔ እንዳይደብረኝ በቃ አልፈለኩም። በቃ ይኸውልህ ባለፈው ለታም ይኸውልህ ስማኝ፣ እኔ ያልተስማማሁበት ነገር ምናምን ኖሮ ሳይሆን በቃ ማስመሰል አልፈልግም። እኔ ጓደኝነት ላይ እንደዚህ ነገር አልፈልግም። ውስጤ ጥሩ አይደለም ለሱ ያለው ነገር። ስለዚህ እሱን ሳየው ውስጤ ይናደዳል። ስለዛ እናንተን ባለፈው አዳምጠኝ ዳኒ፣ እሱን ባየሁት ቁጥር ውስጤ ደስ ስለማይለው ይሄ በቃ የማልፈልጋቸው ነገሮች ስለሚመጡ ምክንያቱም ከሱ የምጠብቀው ነገርና እሱ እያደረገ ያለው ነገር አንድ ስላልሆነ እኔ ጋር እየተፈጠረ ያለው ነገር ደስ ስለማይል ለዛ ነው እሱ እናንተንም ባለፈው በተፈጠረው ነገር በጣም ትንሽ ስለደበረኝ ሰውም ደግሞ እንዴት ታደርጋለህ አይነት ነገር ስለመጣ ከዛ ይቅርታ ለማለት እኮ እሱ ችግር የለም ያለሱ ኮንሰሽን ችግር የለም። እናንተም መረዳታችሁኛል አይደለ? በቂ ነው። አይ ዋናው ረሜ ነው። ብዙ ነገር ስለሆነው አናውራ። ፕሮግራሙ ደብሯችኋል? ደብሯል። አለ እሱ አይከበር የምትል ከሆነ እንትን ማለት እንችላለን። መቅረት ይችላል፣ መሄድ ይችላል። በማንም ብጣሻም ሰው ተረብሼ ምናምን አይ አንዴ እኔ እንደዛ በጣም ውስጤ በጣም ልክ አይደለም። እንደዛ ነውና ያ ነገር ስለተፈጠረ እናንተንም እነሱንም ንቀት መሰለብኝና አሁን ላይ ይሄን ፕሮግራም ያዘጋጀሁት እናንተንም ከማክበር ቤተሰቦቼንም ከማክበር ምክንያቱም 50,000 ሰብስክራይብ እንዴት እንደገባን እንዴት እንደተለፋ ስለምናቅ ያን ነገር ሰክሰስ ላይ ደርሰናል የሚለውን ነገር ለእናንተ ደስ እንዳለኝም ለማሳወቅ ነው። 50,000 በመግባቴም ደስ ያላለኝ ነው ይመስለው ባለፈው በዛ ባንድ ቶስቲ በዛ ምክንያት እንትን ብያለሁና ተው ስለሱ ማንሳት አያስፈልግም። ህይወቴ ላይም አይ ስለ እንደዚህ ማይረባ ሰው ማንሳት የለብንም። እዚህ ጋር አሁን ፕሮግራም ነው ያደረግነው። ያቆለልህ በቃ ቁረሰውና እንሂድኛ እንትን ነው ፊልም የምሰራው ኮንኮርሰዋለን። እሱ አሁን አስታወሳችሁኝና በማይሆን እንትን ላይ ረሜ አይመጣም ነው ረሜ አይመጣም ነው ማለት ምን አለሽ ከረሜ ማለት ምን አለሽ 50,000 ስለገባ እሱ መኖር አለበት እኮ እዚህ ጋር ፕሮግራም ነው 50,000 ገባን አይደል? ያው ያከበረን ነው። ረሜ ምን አስፈልሽ እንደባለፈው ልትሆን እንዴ? ኧረ ተው አሁንም ቢሆን ደስታ ላይ ልካፈል ብዬ ነው እንዴ? ባለፈው ያደረከው ነገር እኮ ረስቼው አይደለም። አንቺ ምን ሆነሽ ነው? ያምሻል እንዴ? እኔ እኮ 50,000 የገባሁት አይደል? ምን አገባው ረሜ? አለ ረሜ አይከበረም እኮ ነው መሄድ ትችያለሽ። ስሙን ስታነሱ ራሱ እንዴት እንደምንበጠበጥ አያችሁ አይደል? እኮ እኛ ሸበጠበጥን በእናትህ ቁረሰውና እንዴ አንተ እኮ ይኸውልህ አሁን እዚህ ጋር አንድ ነገር እኔ እናንተን አክብሬ ነው የጠራኋቸው። አንቺ እነሱ እንኳን ዝም ብሎ እያከበሩ አይደል? ምን ረሜ ምን ማለት ነው? ጎደለ ጓደኛችሁ ችግርሽ ምን ከረሜ ጋር ምንድን ነው ያለሽ አንቺ? ሌላ ነገር ለምን እንደወራ ታደርጊኛለሽ? ፍሬንድ ለምን እስቲ ሰው ኧረ ተው ዳግም ምን ሆነ ነው ባክ እንደባለፈው እንትን ልትል ከሆነ እሄዳለሁ። እኔ የመጣሁት ደስ እንዲል ነው። እቸኩላለሁ ሲጀመር ምን ነው ያቆላላ? ኧረ ለአንድ ሴት በላይ እየተላለ እኔ አካውንት ስለከፈተልኝ ሰው ንገረኝ አላልኩም። በቃ ምን ጨነቀ? የራሴ ሙድ ነው አይደለ? የራሴ ሰብስክራይብ ውሰደዋ ስለከፈተልኝ ውሰደ አይደለም። አካውንት ስለከፈተልኝ 50,000 አታከብርም። በሰታ አብረን አንገኝም ነበር። እሱን አንተ አልነግረኝም አውቃለሁ። አካውንት አለ አይደለ? እንዴ ምንድነው ከኋላ እንትን አላችሁ በጣም እንዴ? ማን 50,000 እንዳስገባኝ ማን እንደረዳኝ እኔ ንገሩኝ አላልኩም። እሱ አይደለ ያልፈለኩት ነገር አለ። አልፈለኩም በቃ እንዲመጣ አልፈለኩም። መብቴ ነው አለመጥራት። ደግሞ ኮሻቹ ሰው ምናምን ቢያንስ እኮ አለመጥራት መብቴ ነው። እዚህ ጋር ይኸውልህ አያ ምን ያህል እንትን እንዳላችሁ ምንም አታውቀው ነገር ኖሮ አይደለም እሱ ጠራኋችሁ እኮ አብረን ደስ ብሎን እናክብር ነው ያልኳችሁ እንጂ ሌላ ነገር የቀረሰው ጠቁሙኝ ቀሪ ያዙልኝ አላልኩም። ማን እንዳስገባኝ ጠይቁ አላልኩም። ማን 50,000 እንደረዳኝ ማን ቀረ አላልኩም። ሌላ ነገር ትርፍ ወሬ አልፈልግም። ጋርም እኮ ነው ታዲያ ረሜ ያደረገው ነገር ትክክል አይደለም። ግን በቃ አሁን ነገሩን ቀለል በቃ እኔ ሳየው እረበሻለሁ። ኖ ስፔሻል ቀን ነው ብቻ ሳይሆን ኖ ያደረገው ነገር ትክክል ነው አይደለም ሳይሆን 50,000 እንዲገባ ነው አካውንት መጀመሪያ ይከፈተለት ብሎ የከፈተው ረሜ ነው ታውቃለህ። አዎ ግን ያደረገው ነገር ትክክል አይደለም። ግን ቢያንስ በዚህ ቀን እንደዚህ ሲቀጥል ደግሞ ዳጊ ስሜታዊ ባትሆን አሪፍ ነው። ስለዚህ ከፈተልኝ ምን ይፈጠር ዳጊ እንደፈለገ እኔ አልከፈተልኝም ማለት እኔ አልረዳኝም አልኩ እኔ እንትን አላለልኝም አልኩ። ረድ ማን ረዳ? ኧረ ዳግም ተው አይደለም እንዴ ማን ዝም ብለህ ያልተባለው ለምን ሰው እኔ አያ ባለፈውን ፕሮግራም የተበጠበጠው እንደዚህ በቃ እኔ አታንሱብኝ በቃ እስኪ እርሱት አትድረስብኝ አልደርስብህም ብዬዋለሁ አይደለ? በቃ የለም የራሱ መንገድ እንትን ብሏል አይደለ? እኔ ጋር እየመጣ አይደለም አይደለ? አልጠራሁትም አይደርስብኝም አልደርስበትም። እናንተ ጓደኞቼ ብዬ ጠራኋችሁ አይደለ? አብረን እናክብር። አንቺ ረሜት ያለሽ እኔ ያልኩት በሌላ ነገር አስቤ አይደለም። እንደዚህ አንቺ ጠራኸኝም ልትመጫለሽ እንዴ?
አሁን እሺ አታሳምኝ። ሰዓት የለኝም። የምታከብር ከሆነ አክብር፣ ካልሆነም እሄዳለሁ። አዎ ኧረ ማያ በእናትህ ተረጋጊ። በእናትህ እንዴ ባለፈውም እንደዛ ሆኖ አሁንም እንደዚህ ሆኖ። እሺ አይ ሰዓት የለሽ ማለት እሺ ችግር የለም። እኔ እና አንቺ እናወራለን። ግን አሁን እናንተ አክብሬያችሁን የጠራኋችሁ አሁን ሞር ይሄን እንዳይበጠበጥ ይሄን ፕሮግራም እንዳይበጠበጥ እኔ አትድረስብኝ ቢዋል እሱን ሳይሆን እናድዳለሁ። ከጠራሁት እሱን ካየሁት እናድዳለሁ። ለዛ ነው አረዳኝም አላገዘኝም አላልኩም። ይሄን እንድታስቡልኝ እፈልጋለሁ። አሁን እሺ ኬኩን እንቁረስ። 50 ሺህ ሰብስክራይብ በመግባቴ ደስ ካላችሁ አብረን እናክብር። አይ አላረሜ ካላችሁ ደግሞ የራሳችሁን ነገር ማድረግ ትችላላችሁ። አንቺም ብትሆኚ ማለት ነው። ምንድነው የምትታሰበው? ያለው ነገር እያወቅ የምትናገራቸውን ነገሮች እያስተዋልክ ተናገር። እሺ አንቺ ጋር እናወራለን አልኩሽ። አሁን ኬኩን እንቁረስና ሁላችንም ቤተሰቦቼ እዚህ ጋር 50 ሺህ ሰብስክራይብ ገብተናል። ከዚህም በላይ እንሆናለን። 100 ሺህ 200 ሺህ 300 ሚሊዮን እንገባለን። ዋናው ነገር የእናንተ አብሮነትና የእናንተ እገዛ ነው እና ከምወዳችሁ ጓደኞቼ ጋር እዚህ ስለደረስኩኝ በጣም ደስ ብሎኛል። ሁላችሁንም አመሰግናችኋለሁ። ያለ እናንተ እዚህ አልደርስም ነበረ። ያው ትልቁ ሚና የተጫወታችሁልኝ እናንተና እናንተ ናችሁ። በጣም አመሰግናለሁ። ወዳችኋለሁ። አንቺንም ቢሆን አመሰግንሻለሁ እና ኬኩን ቁረሳ ቁረስ ቢላ በላት ቆይኔ ቢላችን መጥቷል። አንተ ብሬ ቆይ እሺ አታጨበጭቡ። ምንድን ነው? ኧረ ምንድን ነው እንደዚህ ደብሯችሁ? እግዚአብሔርን በጣም ነው የሚያስጠላው። ማርያምን እኔ እኮ እዚህ የጠራኋችሁ እኮ ሌላ ነገር እኮ ይሄ እንዲህ ተገነጣጠሉ ምናምን ብዬ እኮ አይደለም። እሱ አንተ ግን አይደብርህም? ውለታ መብላት አይሆንብህም? የምን አባቱ ውለታ ነው? ምን አባቱ ያርጉልኝ ቃል እንዴ? ምንድን ነው የምትለኝ እንዴ? አንድ ሴሰኛ ቀረ ብላችሁ እንደዚህ ትሆናላችሁ እንዴ? የታይቱ ነው ሴሰኛ ድሮም ሴሰኛ ነው። እንኳንም አልመጣ በቃ አልመጣም። በቃ የታይቱ ነው ሴሰኛ የምትለው የትም አለየው። በቃ በሱ ምክንያት ነው ሁሉ ነገር የተፈጠረው። ሴሰኛ ነው እሱማ። ግን ራስህ እኮ ነው ፈተና ምናምን በላ በቃ እኔ ፈተንኩት አይደለ? እሱ በቃ እንደዚህ አይነት ነገር ተፈጠረ አይደለ? በቃ ሴሰኛ ነው አልኩ። የት ከማን ጋር ይሄ ደግሞ አርጎልህ ምናምን አባቱ አርጎልኝ አያውቅም። እሱ የራሱ ጉዳይ። አሁንም ገደል መግባት ይችላል። ሰማኝ አይደለ? እዚህ ጋር ይሄ ጭራሽ እንዲህ ፊታችሁን ጥላችሁ ምናምን እዚህ ብታሻሚ በሱ ምክንያት እንደዚህ መበጥበጥ አለብኝ? ሴሰኛ ትበለው ዝም ሴሰኛ ነው። ምን ትከራከርለታለህ እንዴ አንተ? ነው ግዴታ ሁላችሁ ሚስታችሁን ካልነጠቅ አታምኑም እንዴ? ሴሰኛ ነው ሴሰኛ እኮ የትም አለየው። በቂ እኮ ነው። ምን ማለት አያስፈልግም እኮ በሷ እኮ በቂ እኮ ነው። ሴሰኛ ነው በቃ። ስም አታጥፋ። ሁለተኛ ነገር በአንድ ሰው እና እኔ ሁለት ሚስት አለኝ በአንድ ሰው ይለኛል። በቃ ሴሰኛ ነው እሱ። ምን አባቱ ምንም መጣ አልመጣ ምንም የሚጎል ነገር አለ እዚህ? ክፉ ቃል ከምትናገር አንቺ ዝም በይ በእናትሽ። አንቺ አያገባሽም። አንቺ ዳግም ምን እየሆንክ ነው? ቆይ እኔ ያንቺ ነው በጣም እያናደደኝ ያለው። ሰማሽኝ አይደል? በቃ ዝም በይ አልኩሽ አይደል? አንተም አልተናደድኩም። ዳግም በፊት የሌለህን ባህሪ እያመጣ ነው። በቃ እንኳን አመጣው እንዳመጣ ያደረገኝን ሰው መውቀስ ነው እኔን መውቀስ ነው የሚጠቅመው። ኖ እሱ ልክ ነው አይደለ? ልክ አይደለም እኮ ልክ ነው እያልኩ ስርዓት ነው ያዝ የማልፈልገው ነገር እንዳደረግ አታርጊኝ። ተረጅ በቃ ምንድነው እንደሚያነጣልሽ? ሌላ ጊዜ አክብረን አናውቅም እንዴ? ምን ፊትሽን ፈካ አድርጊውና ሰዓት የለኝም ምናምን እዚህ ጋር እኮ ይኸውልሽ፣ ይሄ እኮ ቀጠሮ እኮ አይደለም የሚጠሩሽ። እኔ ነኝ እንኳን 50 ሺህ ገቦታ ከኔ የሚበልጥብሽ ነገር አለ? ረሜ እንካ ነው ረሜ የለም ብለሽ ነው እንደዚህ የሚያደርግሽ? የምትናገር ቁረሰውና ለምን አታከብረው እኮ ያ ሲሰኝ የለም ብለሽ ነው ወይ እንደዚህ የሚያደርግሽ? ለምን ክፉ ቃል ትናገራለህ? ስለ ክፉ ቃል አይደለም እሱ ስለ ክፉ ቃል አይደለም። አልከተወኝ ወደዛ አንተ ረፍ ምንድነው የምትይው? ምንድነው የምትጨቀጭቀው? አንድ ሴሰኛ ቀረው ይልሽ ነው እንደዚህ የሚያደርግሽ? እባክሽ ወደዛ ገደል መግባት ትችያለሽ። በቃ ና እንቁረስ። በቃ አጨብጭቧ 50 ሺህ ገባ። ኧረ ምን ሆነሽ ነው? ምን ሆንኩ? ደስ ይላል። ዳጊ ቁርስ ጨረስካል? እኔ መሄድ አለብኝ። እኔ መሄድ አለብኝ። አብረን እንሄዳለን። እሸኝሻለሁ። ኖ አሁን መሄድ አለብኝ። ሰዓት ደርሷል። አራት ጨቃጨቂ በቃ ደርሻለሁ አልኩሽ አይደል እንዴ? አብረን እንሄዳለን። እኔ አድርሼሽ እደውልልሃለሁ። እኔ አሁን መሄድ አለብኝ። ዳንቻ አትጨቃጨቂ። ምንድነው የሆነሽ ነው? መሄድ አለብኝ። ዴኔ እነሱን ነው አንቺ ነው እንትን ማለት ያለብኝ። ዳጊ መሄድ አለብኝ። እደውልልሃለሁ ቤት ስገባ። እስከዛ ኧረ ዞር በይ በእናትሽ። እንቁረስ በቃ ሂጂ እንዳይረፍድብሽ።
ስንቱ ለለምን አረ በአንድ ሴሰኛ እንገናኛለን። እንትን መሆን አለብኝ እንዴ? ኧረ እባክህ እንትን ብታረግ እንካቆራስ ቁራሱና እንብላ ኬኩ። እሷን አንድ ልታርጋ ጠዋት በቃ ትሂድ መሄድ ፈልጋ ማለት ትሂድ። አያችሁ አይደል ሲበጠበጠ በቃ ምንም ሰላም የሌለው ልጅ ሴተኛ በአንድ ደደብ ሰው ምክንያት እንደዚህ መበጥበጥ አለበት። ኧረ ተው ዳግም ምን አረጋ አሁን ፈጣሪ ምን አገባት? ይሻል ምን ረህሚ መኖር ምን አገባት? በራስ አለመረጋጋት እዛው ይበጠበጠኛል። በቃ መጀመሪያ እኮ ነው እሱ በቃ ልጁ በቃ መበጥበጥ ነው ስራው። ደደብ ሲያስጠላ በጣም በዲስሪስፔክት ነው ያው የራሱ ጉዳይ ገደል ይግባ። ምን አረጋ? ምን በዲስሪስፔክት ነው የምታወራት? ቶ ሳንቱ ግን እሱ ገደል ይግባ። ገደል መግባት ይችላል። ለምን ትላለህ? በቃ ኖረም አልኖረም እኔ በቃ ልክ አይደለም። እኔ ይበጠብጠኛል። እሺ በቃ ኬኩን እንብላ። በቃ ሸርሰው በቃ አሁን ክፉ ደግ መነጋገሩ አስፈላጊ አይደለም። ዳግም ምን አድርጎልኝ ድሮ የሌለህን ባህሪ አሁን ታመጣለህ። የራሱ ጉዳይ ሳይኖሩ ላይ ይበጠብጠኛል። ገደል መግባት ይችላል። በሱ ምክንያት ይኸውልህ ብጥብጥ በቃ ኧረ ከሱ ጋር አይገናኝም። የራስህ እንትን ነው። ኧረ በእናትህ ዝም በል ዳኒ። ሁሉ ነገር ከሱ ጋር ይገናኛል። እዚህ ጋር አታግዝ። አርፈህ ኬኩን ቁረስ። ምንድነው ተቀየራችሁ? ምንድነው ተቀየራችሁ? እኛማ ጨንቆ ይሄ ተቀብሉኝ ብቻ አሁን ዋናው ነገር እዚህ ጋር 50 ሺህ ሰብስክራይብ ገብቻለሁ። አመሰግናለሁ ሁላችሁንም፣ እናንተንም ቤተሰቦቼ አመሰግናለሁ። አንተ ቤት ችግር አለ ቤተሰብ ጋር ነው ደስተኛ አይደለም? አይ አመሰግናለሁ። እግዚአብሔር ይመስገን ደስተኛ ነኝ። እድሜ ለእናንተ። ያው ጥሩ ነገር ጀምሬያለሁ እየሰራሁ ነው። እግዚአብሔር ይመስገን። ግን ውስጤ ሰላም ያልሆነበት ነገር ስላለ እሱን ስታነሱብኝ መልሼ እናደዳለሁ። አሁን ቅድም ሰላም ነበርኩ። ለምን ታነሳላችሁ? ስለዚህ አጣጣሉ ቤት ምን ሄዶሽ 50 ሺህ ሰብስክራይብ ገብተናል። አመሰግናለሁ ሁላችሁንም፣ እወዳችኋለሁ። የዛሬ ፕሮግራማችን ይሄ ነበረ እና ብሉ ኬክ በቃ አይዳግም ዛሬ አሁን እሱ በሌለበት ዝም ብለህ በጥብጠህ ምን ብለህ ልጅቷን ዲስሪስፔክት አድርጋ አውርታት ይኸው አናዳት ላካት ምን ስለ መሀል ላይ በቃ ይሄ እንዴት ነው ነገሩ መፈታት የሚችል ነገርን አንተ በጣም እያከረርከው ነገሩ እየተሳደብክ ምናምን ስለ በፊት የሌለህን ባህሪ ዳጊ አሁን እያመጣ ሴሰኛ ነው፣ ስድብ አይደለም፣ ስሙ ነው። እሺ በዚህ ሰዓት ሴሰኛ ስሙ ነው እንጂ ስድብ አይደለም። እኔ አላውቅም። ካንተ ግን ስለ እንትን አትበል። አሁንም ቢሆን ይኸውልህ ምንም አይቆጨኝም። ደደብ ነው፣ ሴሰኛ ነው። ምንም አይቆጨኝም። ፊት ለፊቱ እነግረዋለሁ። ማግኘት ስለማልፈልግ ነው ፊት ለፊቱ እነግረዋለሁ። አሁን እዚህ ጋር ምንም እኮ ለምን ክርክር እኮ ማያስፈልግለት ሰው እኮ ነው። ለምን እንደምትከራከሩለት ነው የማይገባኝ። ሁሉም እዚህ ብቻ ዳጊ ይሄ እንዴት ነው የሚባለው? አሁን ረሜ ባለፈውም ይቅርታ ብለዋል። የባለፈውን ይቅርታ ማንተን ያበላሸው ምናምን ግን ላይክ አሁንም እንደዚህ ስለሱ ይቅርታውን ገደል ይዞት ይግባ አብሮት ምን አደረገ? የእሱ ይቅርታ ምን ያደርገኛል? መጀመሪያ ነው እንጂ የሰው ልጅ ከዛ በኋላ ይቅርታ ምንም ከወጋ በኋላ ይቅርታ ቢጠይቅ ምንም ዋጋ የለውም ሰው። ስለዛ ነው የእሱ ይቅርታ አሁንም ቢሆን ይቅርታ ቢመጣ ምንም አላደርግለትም። ገብቶሃል? ይሄ እኔ ለሱ ያለኝ ቦታና ድጋሚ ያደረገ ያለው ነገር እናደርጋለን። ድጋሚ ይቅርታ እንጠይቅ እናደርጋለን። ነገሩ ስለመፈታት አለበትና ነገሩን አንተ እያጋጋልከው ነው በጣም ምን ያላጋጋልኩት አሁን ፕሮግራሙን በጣም መጥፎ ቃል እየወጣ ነው። ይሄ የሚያልፍ ችግር የለም እንጨርሰውና ፕሮግራሙን ነገ ከነገ ወዲያ ምን እንደሚፈጠር ፕሮግራሙን እንጨርሰውና ተው ምንም አይፈጠርም። ፕሮግራሙን እንጨርሰውና እንዴ በሱ ምክንያት ነው ከሷ ጋር እየጣለው ያለሁት ከእናንተ ጋር እየተከራከርኩ ያለሁት በሱ ምክንያት ነው። ህይወቴ ላይ እየበጠበጠ ነው። አሁን ህይወቴን ብጥብጥ አድርጎታል። አዲስ ባመጣው ባህሪ ነው ባይዘው። እኔ ምንም ባህሪ አላመጣውም። ለሱ እየተከራከርክለት ነው እንዴ? ኖ እኔ ለሱ እየተከራከርኩለት ያጠፋው ጥፋት እኮ አለ እኮ ከተከራከርክለት ደግሞ ማለት ነው የምትከራከርለትን ሰው ማወቅ። እየተከራከርንለት ምናምን ሳይሆን ይሄንን ታይም በደስታ እሱም ኖሮ ላይክ እንደ ድሮ ፍቅራችን ሆነ ማሳለፍ ነበረብን። አሁን 50 ሺህ ገብተሃል፣ ለፍተንበታል፣ ደስ ብሎናል። ፕሮግራሙን ብቻ ፎከስ አድርግ። እንደ ድሮአችን እንመለሳለን ብዬ አስባለሁ። ግን ለመረጋጋት ሞክር። አመሰግናለሁ። ይላችሁ ነው ስለፍተንበታል። እኛ ለፍተንበታል ስለማንፈልግ ነው የሰርክ ሁሉም ሰው ነው የሚወደው። ስለዚህ ከዛ ካለን ጉጉት አንፃር ነው ከአምላክ ጋር ደግሞ አሳርቀናችሁ ደግሞ ናቷ ቀላል ነገር ነው። እንደዚህ ማርቀናችሁ ደግሞ ሁሉም ነገር ሰላም ሆኖ ደግሞ ረሙ መጥቶ አንድ ላይ ደግሞ የምንሰራበት ጊዜ ይመጣል ብዬ አስባለሁ። ምንም ሳንጉድ ዳጊ በጣም ነው ደስ ያለኝ 100 ሺህ ደግሞ ስገባ በሰፊው በእግዚአብሔር ጋር 100 ሺህ ምን ገባ ያርገን እና እናንተን አመሰግናለሁ። በጣም ባለፈውም አስደብራችኋለሁ። ይቅርታ። ያው እንግዲህ ዳጊ 50 ሺህ ስለገባህ ምናምን ደስ ብሎናል። በጣም ነው ደስ ያለን። 100 ሺህ ገብተን ደግሞ ከዚህ በላይ በሰፊው ፕሮግራም እናከብረዋለን ብለን እናስባለን። ግን ላይክ አንድ ሰው ጎሏል ይደብራላ መቼስ። ግን ላይክ ነገሩን አስተካክለን ምን ብለን በደስተኝነት የድሮ አይነት የጀማው ፍቅር ይመለሳል ብለን እናስባለን።
እና ቤተሰቦች ምቀኝን ከጎኔ ዞር ሳደርግ ያው 50 ሺህ ሰብስክራይብም ገብቻለሁ፣ ደስተኛ ሆኛለሁ። ሁላችንም እና ረሙ ነው ምቀኛ፣ ሌላ ማን ምቀኛ አለ? አንተ በእናትህ እስቲ እኔ ክፉ ነገር አታወራኝ። ምቀኛ ነው በቃ ምቀኛ ነው፣ ሴሰኛ ነው እሱ ደደብ። በቃ የራሱ ጉዳይ ስማ። እና ቤተሰቦች ይሄው ደስተኛ ሆነናል፣ 50 ሺህ ገብተናል። ምቀኛችን ከጎናችን ዞር አድርገን ቀጣይ 100 ሺህ እንገባለን። ቤተሰቦች ከዚህም የበለጠ እንድንሆን የእናንተ እገዛና እርዳታ የእናንተ አብሮነት ያስፈልገናልና ሁላችሁንም ወዳችኋለሁ፣ በጣም አመሰግናችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁንም ወዳችኋለሁ። ቻው ቻው ቻው። ወዳችኋለሁ።